ያላችሁ አይምሮ ዝቅተኛ ከሆነ ጠባብ ከሆነ በዛ ጠባብ አይምሮ ይለካችሁ። የድሮ ታሪክ ያመንክ ነኝ ነበርኩ ከዚህ የመጣሁት ከዚህ ሁሌም ያወራሉ ባይዘወይ ኦኬ ማወቅ አለባችሁ። ታሪካችሁ መክዳት ማትችሉ ከሆነ አዲሱ ታሪክ መፍጠር አትችሉም። ሰው ሲሳካለት ማጨብጨብ ብትችሉ ኖሮ ድሮ ተሳክቶላችሁ ነበረ። ብዙ ሰዎች እንደማይሳካልህ ነግረውክ ሲሳካልህ ግን ማለት ነው ያለው የሚጣፍጥ ስሜት ልነግራችሁ አልችልም። ጊዜ ያነሳል ጊዜ ይጥላል እንባላለን፣ ግን ጊዜ አያነሳም ጊዜ አይጥልም። እምነት ነው የሚያነሳው እምነት ነው የሚጥለው። ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ። ማርያምን ነው የምላችሁ። የድሮ ታሪካችሁ ያሁኑ ሐቃችሁ ይሆናል። የድሮ ታሪክ ያመንክ ነኝ ነበርኩ ከዚህ ነው የመጣሁት ከዚህ ነው የተወለድኩት እዚህ ሰፈር ነው ያደግኩት ጫማ ሂለን የለበስኩት ቤተሰቦቼ እንደዚህ ናቸው የሚለው ታሪክ ማለት ነው ካልከዳ አዲስ እውነታ መፍጠር አትችልም። አዲስ ታሪክ ለመፍጠር የድሮ ታሪክ መክዳት እባብ ማለት ነው ቆዳው ይቀየር የለ እኛም ታሪካችን መቀየር አለብን። ማንነትህ ካልቀየርክ ዓለምህ አይቀየርም። ልንገራችሁ ዓለምህ አይቀየርም። ስለዚህ ራሳችሁ በድሮ ታሪካችሁ መወከል አቁሙ። አንዳንዶቻችሁ በጣም በብዙ ሰዎች ተተርባችኋል። ቆንጆ እንዳልሆናችሁ ተነግራችኋል። ደሃ እንደሆናችሁ ወይም ደግሞ በቃ ላይ አስተዳደጋችሁ በችግር እንደሆነ ታውቃላችሁ ጠንቅቃችሁ ማለት ነው። ግን ታሪካችሁ መክዳት የማትችሉ ከሆነ አዲሱ ታሪክ መፍጠር አትችሉም። ክዱት። ታሪካችሁ ክዱ። ታሪካችሁ ከዳችሁ ማለት ሰዎች ከዳችሁ ማለት አይደለም። ታሪካችሁ ከዳችሁ ማለት ራሳችሁን ከዳችሁ ማለት አይደለም። የከዳችሁ ታሪኩን ነው። ያ ታሪክ እየጠቀማችሁ ካልሆነ በአጠቃላይ ክዱት። ቆንጆ አይደለሁኝም የሚል ታሪክ ከነበራችሁ ቆንጆ ነኝ የሚል አዲስ ታሪክ መገንባት ይኖርባችኋል። መጀመሪያ ባላየ ሙድ ያጫውታሉ። ስትሰሩ ስትለፉ እንዳላዩ አይናቸው ጨፍነው ነው የሚያልፉት። ሁለተኛ የእናንተ ሀሜተኛ ይሆናሉ። ከጓደኞቻቸው ጋር ሆነው እናንተን ያሟቸዋል፣ ይተርቧቸዋል፣ ይስቅቧቸዋል። ሶስተኛ ምንቀኛ ይሆናሉ፣ ቀናተኛ ይሆናሉ። ምንቀኛና ቀናተኛ ይሆናሉ። አራተኛ ምን እንደሚሆኑ ታውቃላችሁ? መካሪ ይሆናሉ። እውነቴን ነው የምላችሁ። አምስተኛ ደግሞ መቀላቀል ይፈልጋሉ። አጨብጫቢ ይሆናሉ። ልንገራችሁ። ስለዚህ እንዳትሰሙ። ስግጥ ብለ ስራ ወንድም አለም። ይህ የታወቀ ነገር ነው። ወደ ስኬት ማሚያ ለመድረስ ማለፍ ያሉብህ 5 ህጎች ነገሮች እነዚህ ናቸው። ስለዚህ እለፋቸው። ተራቢ ይመጣል፣ ቀናተኛ ይመጣል፣ አወዳዳቂ ይመጣል፣ መካሪ ይመጣል። አደገኛው ባይዘው መካሪው እንደሆነ ማወቅ አለባችሁ። መካሪውን ካለፍከው እንደ ትንሽ አይቶ በትንሽነቱ ሲመክርህ እሱን ትንሽነት ምንም ሳይመስልህ አልፈ ሰርተ ስትለወጥ ሲያይክ ያ መካሪ ያንተ አጨብጫቢና ተመካሪ መሆኑ አይቀርም። ልፋ ስራ ግን እመን። መጀመሪያ መልፋትና መስራት ብቻ ምንም ለውጥ አያመጣልህም ካላመን። አይምሮ ሰፋ አድርገውና የምትፈልገው ነገር ምንድነው ሰፋ አድርገው። አንድ ባጃጅ ገዛለሁ ብለህ ምኞቱ እሷ ብቻ ላይ ከምታቆም ትልቅ አድርገው። ቀናተኛ ጓደኛ አሁን ነው ከህይወታችሁ ማስወጣት ያለባችሁ። ቀናተኛ ጓደኛ ማለት ከስኬታችሁ እንድትቀሩ የሚጥር ጓደኛ ነው። ይህ ጓደኛ በእናንተ ስኬት ይናደዳል። ይህ ጓደኛ በእናንተ ከፍ ማለት ዝቅተኝነት የሚሰማው ጓደኛ ነው። ይህ ጓደኛ 24 ሰዓት 7 ቀን ሙሉ ከናንተ ጋር ውድድር ውስጥ ያለው ጓደኛ ነው። አንዳንድ ጓደኞች እኮ ይወዳደራሉ፣ ግን ጤናማ የሆነ ውድድር ነው። አንተ 10 ፑሽ-አፕ ትሰራለህ፣ እኔ 20 እሰራለሁ፣ 30 ያሉ የሚወዳደሩ ጓደኞች አሉ። አንዳንድ ጓደኞች ግን በጣም የናንተ ስኬት የሚያስጠላቸው ጓደኞች አሉ። እነዚህ ጓደኞች ደግሞ ማን እንደሆኑ ታውቃላችሁ። እናንተ ውስጣችሁ ይነግራችኋል ማን በእናንተ እንደሚቀና፣ ማን ስኬታችሁ እንደሚያስጠላው፣ ማን ከኋላችሁ ሆኖ እንደሚያማችሁ ታውቃላችሁ በደንብ አድርጋችሁ ማለት ነው። ችግሩ ግን ከነዚህ ጓደኛ መነጠል አትፈልጉም። ለምን? ብቸኝነት ትፈራላችሁ። ልንገራችሁ፣ ብቸኝነት ውስጥ የመግባት አቅሙ ከሌላችሁ በምንም ተአምር ማደግ አትችሉ። ቢካዝ እናንተ የዚህ ቀናተኛ ጓደኛ አስደሳች እየሆናችሁ እድሜ ልካችሁን ታሳልፋላችሁ። ልንገራችሁ፣ የዚህ ጓደኛ አስደሳች ከሆናችሁ ደግሞ ኦፍ ኮርስ ያ ጓደኛችሁ ያለበት ደረጃ ትንጥዬ ዝቅ ብላችሁ ትኖራላችሁ ማለት ነው። ከዛ ጓደኛ ከፍ ማለት አትችሉ። ከዛ ጓደኛ የበለጠ መናገር አትችሉ። ኢቭን መናገርም እየቻላችሁ መናገር ያስፈራችኋል። ኢቭን የበለጠ መዘነጥም እየቻላችሁ መዘነጥን ያስፈራችኋል። ለምን? ያ ጓደኛ ክፋት እንዳይሰማው። እንደዚህ አይነት ጓደኛ ተሸክማችሁ ደግሞ እድሜ ልካችሁ መኖር አትችሉም። አለበለዚያ ካረጃችሁ በኋላ እንደሞታችሁ ነው የሚሰማችሁ። ቁጭታችሁ በጣም ይገላችኋል። እንደዚህ አይነት ጓደኛ አስቀንጠራችሁ ከህይወታችሁ ማስወጣት ይኖርባችኋል።
ሰው ሲሳካለት ማጨብጨብ ብትችሉ ኖሮ ድሮ ተሳክቶላችሁ ነበረ። አፈር እየላሳችሁበት ያለው ምክንያት ስሙ ልንገራችሁ፣ ሀሜተኛ ስለሆናችሁ ነው፣ ቀናተኛ ስለሆናችሁ ነው፣ ሰው ስለምታንቋሽሹ ነው፣ ሰው ስለምተርቡ ነው። ሰውን ማወዳደቅ ይቀላችኋል። እንዴት አባቱ ብሎ ያልፍላችኋል? እንዴት አባቱ ብሎ እግዚአብሔር እንዴት አባታችሁ ብሎ ይባርካችኋል? እስኪ ንገሩኝ። ለሰው ማጨብጨብ አትችሉበትም እኮ። ሲሳካለት ሰው የምትናደዱ ሰዎች ናችሁ እኮ። እንዴት አባቱ ብሎ ያልፍላችኋል? አያልፍላችሁም። ቀናተኛ ነህ አንተ፣ አንቺም ቀናተኛ ነሽ። ቀናተኛ ሰው አያልፍለትም። አቁሙና በፍቅር ተመሩ። የሰው አንጨብጫቢ፣ ሰው ሲሳካለት ጎበዝ ኢንስፓየርድ መሆን አለባችሁ። በሰው ከምትቃጠሉ ቃጠሎ ውስጥ ነው የምትኖሩት። የዓለም ገሃነም ማለት ይህ እንደሆነ ማወቅ አለባችሁ። ቅናት፣ ጥላቻ፣ ሐሜት፣ ተረባ፣ ሰውን ማውደቅ ምናምን እዛው ተጠው ኝኝ ብለህ ትኖራለህ። እንደዚህ ውጣተ አተርቡ ሰው። በቃ አንጨብጭቡ ለተሳካለት ሰው፣ አታውድቁ። ይበቃችኋል። ብዙ ሰዎች እንደማይሳካልህ ነግረውክ ሲሳካልህ ግን ማለት ነው ያለው የሚጣፍጥ ስሜት ልነግራቸው አልችልም። ብዙ ሰዎች አንደር ኤስቲሜት አድርገውክ፣ ንቀውክ፣ እንደ ቆሻሻ አይተውክ፣ አወዳድቀውክ፣ ተርበውክ ሲሳካልክ፣ ሲያልፍልክ፣ ህይወት ሲቀየር ጋይስ ከዚህ በላይ ምን አለ? ውይ እናንተ ምጸልይላችሁ ይሄ ነው። እነዚህ ተራቢዎች፣ እነዚህ አወዳዳቂዎች ማለት ነው አፋቸው ይዘው እቺ ጥላቻቸውን ውጥ እንዲያደርጓት እናንተም ገንዘባችሁ በረከታችሁ እንድታገኙ። ሁሌም ጠላትና ተራቢ እዛው እየጠላ እየተረበ ይኖራል። ዝም ብላችሁ ስትሰሩ ግን ማለት ነው ህይወታችሁ ቅይር ታባቱ።